የሚገርም ጀግንነትና መልካምነት በዛሬው ዕለት በፈረንሳይ ታይቷል። ሁለት ህጻናትን ከሞትና ከእሳትም ያተረፈ ተግባርን ያሳየ ቪዲዮ ተሰራይቶ የሰዎችን መልካምነትም አሳይቷል። በቅድሚያ ቪዲዮውን ላሳያችሁ። ነገሩ እንዲህ ነው። ሁለት ወንድ ልጆች እድሜያቸው 10 እና 3 የሆኑ ማለት ነው ህጻናት ያሉበት ህንጻ በግሬኖብል ፈረንሳይ የተቃጠለ ሲሆን እነዚህም ህጻናት ታዲያ እንደምትመለከቱት ከሚቃጠለው ህንጻ 30 ጫማ ርቀት ላይ ዘለዋል። ይህንን የተመለከቱ በአካባቢው የነበሩ ሰዎች ታዲያ ተረባርበው እነዚህ ልጆች የያዟቸው ሲሆን በዚህ መሃልም ታዲያ ከስድስት ጎልማሶች መካከል ሁለቱም እጃቸው ተሰብሯል። እነሱ ግን ጭንቅ ላይ የነበሩ ልጆችን ህይወት አትርፈው መልካምነትንም አሳይተዋል። ታዲያ በጎነትን ሁሌም ማድረግ ያለብን ነገር ሲሆን በዚህ የጾም ወቅት ደግሞ በተለየ ሁኔታ በጎ ተግባራትን በመፈጸም ነፍሳችንን ደስ እናሰኛት ማለት ፈልጋለሁ። እንደሚታወቀው በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ወቅቱን ጠብቆ በሚፈራረቅ በበጋ ፀሐይ፣ በክረምት ዝናብና ጎርፍ እየተሰቃዩ ይገኛሉ። በአሁኑ ወቅትም አባቶች ከጸሎት መልስ አረፍ የሚሉበት በዓትም ስራው ተጀምሯልና እኛም የተጀመረውን የአባቶች በዓት ለማጠናቀቅም የድርሻችንን እንወጣም፣ የበረከቱም ተካፋይ እንሁንም፣ ለአባቶቻችንም እንድረስላቸው የሚል ጥሪ ቀርቧል። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲዲያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች በማስቀምጠው ስልክ ቁጥር ደውላችሁ አባቶችን አገኟቸው። መልካም ቀን።